በክረምት ጊዜው ክረምት ነው። ያስተዋወቀን ደግሞ ባለውለታዬ ዣንጥላዋ። ዝናቡ ኃይለኛ ቢሆንም ውበቷን ግን አያልም። ገና እንዳየዋት ነበር ልቤ ትርትር ያለው። መጠለል እንደምፈልግ በማስረዳት ወደ እሷ ተጠጋኋት። ፈቀደችልኝ። ፈራ ተባ እያልኩ ዣንጥሏን ተቀበልኳት። ምክንያቱም ይሄ ከባድ ነፋስ በዚህ ቅጥነቴ ላይ ትንሽ ከጨመረ እንደ ፓራሹት ይዞኝ እንደሚበር አልጠራጠርም ነበረ። ብዙም ሳይቆይ ያ ነፋስ የቀላቀለው ዶብ ዝናብ ዣንጥላዋን ከጥቅም ውጭ አደረገው። በሰበስን። እስከ ዛሬ ብዙ ሰው አሳዝኖኝ ያውቅ ይሆናል። በእርግጠኝነት ግን እንደ ዛሬዋ ቆንጆ ማንም አሳዝኖኝ አያውቅም። ከኔ ኪሎ የጃኬቴ ኪሎ ምን ያህል እንደሚከብድ ባውቅም በቃ ልጅቷ ደግሞ መበስበስ የለባትም። አለበስኳት። ሀጫ በረዶ በመሳሰሉት ጥርሶቿ ፈገግ ብላ አመሰግናለሁ አለችኝ። ወዲያው የክረምቱ ቅዝቃዜ በበጋው ሙቀት የተተካ ይመስል የእሷ ቃላት አካለቴን ያሞቀው ጀመር። በአካባቢው መጠለያ ለመኖሩን ተከትሎ እሷ የበሰበሰ ዝናብ አይፈራም የሚለውን አባባል ይዛ፣ እኔ ደግሞ ቆንጆ ያየ ዝናብ አይፈራም የሚለውን አባባል ለራሴ ፈጥሬ ጉዞ ጀመርን። ዝናብ ይዟት እንጂ ቤቷን ብዙም እንደማይርቅ ነገረችኝ። ትንሽ መጓዝ እንደጀመርን እና የምለው አለች። አንቺ የምትይው ጃኬት ውስጥ ብቻህን አትፈራም አለችኝ ቅጥነቴን እየነገረችኝ። ቅስሜ ተሰበረ። ለነገሩ ምን ቅስም አለኝና ብዬ ጉዞ ቀጠልኩ። እና የምለው አንቺ የምትይው ምግብ የበላኸው በእኛ አቆጣጠር መቼ ነው አለች እየቀለደች። በሆዴ ባጎረስኩ ተነከስኩ አልኩ። ለተወሰኑ ደቂቃዎች ኖርማል ወሬ ስናወራ ከቆየን በኋላ እና የምለው የሚለውን ዘፈኗ አለቀቀች። አንቺ የምትይው ብዬ ተቀበልኳት። እዚህ አካባቢ ምን ጉዳይ አመጣ? የኔ ቆንጆ ሰፈሩ ለመስሪያ ቤቴ ስለሚቀርብ ቤት ልከራይ መጥቼ ነው ስላት፣ ወይኔ በዳዴ ሞት አይስዌር ቱ ጋድ መጀመሪያ ወተት ተከራይ፣ አዎ ወተት ተከራይ ፕሊስ ብላኝ እረፍ። ለ15 ደቂቃ እያወጋን ከተጓዝን በኋላ ወደ አንድ ትልቅ ኤምባሲ እየሮጠች ሄዳ በሩን ታንኳኳ ጀመር። እኔም ጉዳይ ያላት እንደሆነ አጥብቄ ጠየቅኳት። እኔ ነኝ ለመግባት ጉዳይ የምጠይቀው ብላ ይበልጥ በሩን ታጮኸው ጀመር። እኔም ማንባትና መንበርከክ በቀረው ጽኑ ልመና እለማመጣት ጀመር። ያመሃል እንዴ? ቤታችን እኮ ነው። ፕሊዝ ካልም ዳውን፣ ተረጋጋ። እንደዛ ስትለኝ ወዲያው የኛ ቤት ትዝ አለኝ። የኛ ቤት እንኳን የውጭ በር ሊኖረው ይቅርና የቤቱ በር እንኳን ያለ መሸንቆር አይዘጋም ነበር። ለማንኛውም ዛሬ ተዋወቅን፣ ቤትሽም ደርሰሻል፣ እኔ ልመለስ ስላት በቁጣ አይን እያየችኝ ግባ፣ አይሆንም፣ ትንሽ አረፍ ብለህ ትሄዳለህ አለች። ለነገሩ የገባሁት እሷን ፈርቼ አይደለም፣ ዘበኛቸውን ፈርቼ ነው። ብታዩት ዘበኛው ግዙፍነቱ ብቻውን ጂፕላሷን ነው የሚያክለው። ግባ ሲለኝ ሌላ ነገር ሳይከተለኝ ተንደርድሬ ገባው። ወደ ውስጥ እንደገባው ብዙ መኪናዎች አየው። የኔ ቆንጆ አልኳት። አቤት፣ ፓርኪንጉ የት አለ? ትራፊኩስ የት ሄዶ ነው ስላት እየሳቀች ማለት እናንተ ጋር መኪና የለም እንዴ? አረቴ እኛ ጋር መኪናና መኪና ሳይሆን ሰውና ሰው ነው የሚጨናነቀው አልኳት። ወዲያው ለመግባት ወደሚያሳሳ አንድ ተለቅ ያለ ግዙፍ ፎቅ ቤት ይዛኝ ገባች። የቤቱን ውጫዊ ውበት አርንቄ ሳልጨርስ የውስጠኛው ደግሞ ያፈዘኝ ጀመር። የሚገርመው መበስበሴን እንኳን ትዝ ያለኝ እሷ ስትነግረኝ ነው። እኔ ግን አሁን ያስጨነቀኝ የሽንት ቤት ጉዳይ። እናትዬ ዋዬ፣ ሽንት ቤታችሁ የቱ ጋር ነው? ኦኬ፣ የእንግዳው ነው። ይኸውልህ ወደ ላይ አንድ ትወጣለህ። እሺ።
ከዛ ቲቪ ሩሙን ካለፍከው በኋላ 2 የእንግዳ መቀበያ መኝታ ቤቶች ታገኛለህ። እሺ ከዛ ስትል አረዛ አልኳት። አናደኝ። ደነገጠች። ምን ነው እናቱ እንዲህ ሚርቅ ከሆነ ቤት ሸንቼ ልምጣ? ወይኔ ቅርብ ከሆነው እንደውም ሰራተኛዋን ልጥራልና ሻወሩን በዛው ታሳይሃለች ብላ መጣራት ጀመረች። ይሄ የምታየው እንግዳችን ነው። መጀመሪያ ቶይሌቱን ከዛ ደግሞ ሻወሩን አሳዩ አለቻት። ቀለለኝ። ሽንት ቤቱ ጋር እንደደረስን ገባ አለችኝ። ገባው። አሁንስ በዛ። አሁን እስኪ በኔ ሙት ሽንት ቤት ካልሸተተና ካልቆሸሸ ምኑ ሽንት ቤት ሆነ? ለማንኛውም ጉዳይን ጨርሼ ስወጣ ሰራተኛቸው የለችም። አሁን ተዋረድኩ አልኩ ለራሴ። እንደው ምን በድያት ነው ሻወር ቤቱን ሳታሳየኝ የጠፋችሁ? እኔስ ምን ሞኝ ለምልክት እንዲሆነኝ እዛው ሽንት ቤት ተደግፌ እሪ አልኩ። ቀወጥኩት። ወዲያው ያቺ ውብ ልጅ ከነሰራተኛዋ ከተፋለች። ምነው ችግር አለ? አይ እናንተ ጮኻችሁ ሌባ ብላችሁ ሳታሲሱኝ በፊት እኔ ጮሄ ራሴን ነፃ ላውጣ ብዬ ነው ስላቸው ሆዳቸውን ይዘው ያለቅሱ ጀመር። ማለቴ ይስቁ ጀመር። ትንሽ እንደቆዩ ቆንጆዋ ልጅ ለሰራተኛዋ ሲፓራ ሻወር ቤቱን አሳየው። ቅያሪ ልብስም አዘጋጅቻለሁ አለቻት። በህልሜ ነው በእውኔ የሁሉ እንክብካቤ አልኩ። አይደርስ የለ ቅያሪ ልብስ ይዤ ሻወር ቤታቸው ደረስን። ምን ነው ጌታዬ በሕይወት ያቆየኝ ልታሳየኝ ነው አልኩ ለራሴ። የመታጠቢያ ቤቱን አጠቃቀም ሰራተኛቸው ታሳየኝ ጀመር። ቀዝቃዛዋ ከፈለክ እንደዚህ፣ ሙቋ ደግሞ ይኸውልህ ስትለኝ ወዲያው የኛ ቤት ትዝ አለኝ። አንድ እውነት ልንገራችሁ፣ እኛ ቤት እኮ ውሃ የሚሞቀው ለፋሲካ ዕለት ዶሮ ሲታረድ ብቻ ነው። ታፍኜና ታጥኜ እንዲሁም ታጥቤ ከጨረስኩ በኋላ የተዘጋጀልኝን ልብስ ለብሼ ወጣው። ተመስገን። አሁን አላስደነገጡኝም። እንዳልጠፋባቸው ይሁን እንዳልጮህባቸው ብቻ ሁለቱም ፊት ለፊት ቁልጭ እያሉ ያዩኝ ጀመር። ቆንጆዋ ልጅም አሁን እንዳማረብኝ ነግራኝ ወደ ራት ክፍል እንሂድ አለችኝ። አይዳዬ አሁንስ ቤቴ ናፈቀኝ። እዛ በአንድ ክፍል ሁሉም ነው፣ እዚህ ደግሞ ሌላ። ወደ መመገቢያ ክፍል ገባው። ደነገጥኩ። የልብ ምቴ ቆመ መሰለኝ። የነቃሁት ምስጋና ይግባትና ሰራተኛቸው ሲፓራ ቁጭ በል ስትለኝ ነው። የእኔም ቤት አልኳት። አቤት እንግዳ ጠርተሻል እንዴ ስላት ሳቋ መለጣት። ለኛው ነው እንደውም ስላልተዘጋጀን ነው ሶሪ ስትለኝ ቅስሜ ተሰበረ። ለማንኛውም ብዬ ጠረጴዛው ላይ ያሉትን ስቃኛቸው። አንዳንዶቹ እንተዋወቅ የሚሉ ይመስላሉ። አለማወቄን እያሳበቁብኝ። እንከባበር አልኩና የቀረበልኝ ማዕድ አንድም ድስትና ጥብሳ ጥብስ ሳላስቀር አነሳው። እንኳን አላያችሁኝ ብታዩኝ እኮ እኔ ራሴ ማዕዱ የተቀመጠበትን ጠረጴዛ ነበር የምመስለው። በልቼ እንደጨረስኩ ቀና ስል አይን ላይን ተያየን። ወዲያው ሰራተኛቸውን ስጠራ የፍራፍሬ ድግስ የሚመስል ሌላ ጠረጴዛ እየተገፋ ይመጣ ጀመር። እነዚህን ፍራፍሬ ሳይ የኛ ቤት ጥራጥሬ ትዝ አለኝ። እኔስ ምን ሞኝ ቅር እንዳይላት ብዬ ከብርቱካኑም ከሙዙም ከንጆሪውም ደሞ ካናናሱም አንስቼ ያዝኩ። እንኳን አላያችሁኝ ብታዩኝ እኮ የኢት ፍሩት መኪና ነበር የምመስለው። በመሃል አመሰግናለሁ አልኳት። አሜን አለችኝ። ለምኑ ስላት ለጃኬቱ አለች። እንደዘገየው ቢገባኝም ስሟን ጠየቅኳት። ወቤት እባላለሁ። ስምን መላክ ያወጣዋል። እኔ ተመስገን እባላለሁ አልኳት። በመጨረሻም ጥሩ ጓደኛ እንደምንሆን ነግራኝ ምግብ ቋጥራ ቤት ላሉት አለችኝ። እኔም ስለ መልካምነቱ አድንቄ እየወጣን ተሰናበትኳት። እቃውን ስመልስ በዛው ጃኬቴን እንደምወስድ እየነገረችኝ አድራሻ ተለዋውጠን ተለየችኝ።